አቤት ምን ይፈስል እንዴት ነሽ? ሰላም ነሽ? ጌታ ይባርክ። እሺ እንዴት ነሽ ታዲያ? ኑሮ እንዴት ነው? እግዚአብሔር ይመስገን በጣም ጥሩ። ጌታ ይባረክ። እኔ የምልሽ ምሪ፣ ለምን አብረን አንሄድም? ምንድን ነው ያስፈራሽ? እኔም ጭምር ነኝ እንደሚሄደው። አዎ አልነገረሽም ማለት ነው? በጣም እኮ ደስ የሚልና የጌታን ኃይል የምታይበት ኑሮሽ የሚስተካከልበት ልጅ በልጅ የምትሆኝበት ምርጥ ፕሮግራም ነው። በዛ ላይ ደግሞ ለኦርቶዶክስ አማኝ ተብሎ የጾም ምግብ ተዘጋጅቷል። ምንም የተለየ ህግ የለም። የራስሽን ሃይማኖት ነው የምታራምጂው። ሌላው ይቅርና ማዕተብሽን ራሱ አታወልቂ። የሚሰራው አንቺና አንቺ ላይ ብቻ ነው። ሶስና እኛ ያጣ ነው ወይ ከሰማይ አባት የጎደለብን አንዳች ነገር የለም። ሀሳባችን በጎደለ ቁጥር እግዚአብሔር ያጎደለብን ስለሚመስለን የሚያሟላልን ፍለጋ እንዳክራለን። ብሩክም ይሆን የገጠመው እሱ የሚያስበውን ስራ ካልሰራ፣ እሱ የሚፈልገውን ኑሮ ካልኖረ እግዚአብሔር እንዳልሰማው ስለሚሰማው ብዙ ስህተት፣ ብዙ ኃጢአት ውስጥ ይገባል። መጽሐፍ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ነው የሚለው እንጂ ክብርት ቅድስት ከሆነች ቤተክርስቲያን ወጥታችሁ ስጋዊ ፍላጎታችሁን ለማሟላት በእምነት ከማይመስል ጋር ተባበር አይልም። ደግሞስ ቢሆኑ እንኳ በስጋ መጎስቆል፣ ማጣት፣ መቸገር ቢገጥመን ስለ ክርስትና የተሰጠን ፈተና ክብር የምናገኝበት አድርገን በማሰብ ዕለት ዕለት ከፊቱ በመውደቅ በጾም በጸሎት በርትተን ለነፍሳችን እረፍት የሚሆነንን የሚሻለውና የሚበልጠውን ከሞት በኋላ ያለውን ህይወት በተስፋ መጠበቅ እንጂ በምድር ላይ ካልሆነልኝ ካልሞላልኝ ብሎ አማራጭ መፈለግ ነውርም ኃጢአትም ነው። ጥሩ መረዳት ነው ያለሽ። አንቺ እኮ ጌታን እንዴት እንዳልተቀበልሽ ይገርመኛል። ጌታ እንደ በደሌ እንደ ኃጢአቴ ሳይመለከት ራሱን ሰጥቶ የደም ዋጋ ከፍሎ ተቀብሎኛል። እኔ በምን አቅምና ድፍረት ነው እርሱን ልቀበል የምችለው? ታዲያ እንደተቀበለሽ ካመንሽ ለምን አትቀበዩም? እኔ በልጅነት ጥምቀት ገና በእናቴ እቅፍ ሳለሁ ተቀብዬዋለሁ። ይህም ማህተብ እርሱን መቀበሌንና ለእርሱ መታጨት እንዲታወቅ ሙሽራዋን እንደምትጠባበቅ ሙሽሪት የታሰርኩበት የእምነት ቃል ኪዳኔ ነው። የምትይውም ሆነ ማህተብ ማሰር ግን መጽሐፍ ቅዱሳዊ ማስረጃ የለውም። በአንቺ እምነት ጣትሽ ላይ ያደረግሽው የጋብቻ ቀለበት መጽሐፍ ቅዱሳዊ ማስረጃ አለው? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት አድርገሽውን ቢሆን ሌላ ወንድ ጋር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁም ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያይኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈት ነኝ። አድርጌውን ቢሆን ስለ ምድራዊ ጉድለቴ ከሱ ቤት ወደ ሌላ ቤተ እምነት የሄድኩ ቢሆን አመንዝራ ከትዳር ውጭ የምትሄድ አይነት ሴት ማለት ነው። ታዲያ አንቺ በልጅነቴ ስለ ጌታ ምንም ሳታውቂ ተጠምቀሽ ኢየሱስን አግኝቼዋለሁ ብለሽ ታምኛለሽ? በሚገባ። በወንጌል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነርሱ ላሉት ናትና እንደሚል አላነበብሽም? እንዲሁም ሌላ ቦታ ላይ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ የእግዚአብሔርን መንግስት አትወርሱም ይላል። ይህንን አላነበብሽም? እንግዲህ እኔ የጠቀምኳችሁ ስለመሰለኝ ነው ልውሰዳችሁ ያልኩት። እኔ እኮ ነግሬሻለሁ፣ ምንም የማትሰማ ልጅ ናት። ብሩክ፣ ጨው ውሃ ልትቀዳ ወንዝ ወርዳ እንኳን ልትቀዳ ራሷ ውሃ ሁና ቀረች ይባላል። እናም ተጠንቀቅ፣ አስተውል። ራስን መለወጥ እየቻልክ ነፍስን ለመሸጥ አትሩጥ። ጥቂት ምኞት ተሳክቶ በስጋህም ተደስተ ልትኖር ትችል ይሆናል። ነፍስህን ግን ለዘላለም ለሲኦል ስቃይ አሳልፋ አትስጣት። ይቺ ናት እንግዲህ እኔ ሚስት። ምንም ንግግሯ አይገባኝ፣ ሀሳቧ አይጥመኝ። በቃ እኔ ልሂድ፣ ሌላ ቀን በሰፊው እናወራለን። ጌታ ሆይ፣ እጅግ በጣም ተናድጄ እየተናገርኩ ነበር። ምናልባት አንደበት እሳት ነውና ክፉ ተናግሬ አንተንም የመጣውንም እንግዳ አስቀይሜ ከሆነ ይቅርታህን እለምንሃለሁ።
በምትወዳት ባከበርካት እናትህ በድንግል ማርያም ስለ ስምህ ሰማዕትነትን በተቀበለች ስለ አንተም ራሷን አሳልፋ በሰጠች ክብርት ሰማዕት ስለ ቅድስት አርሴማ ብለህ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ብሩኬ ተመለስ በቃ። እኔም ወደ ቤት ልሂድ። ምን ማለትሽ ነው? ቀድመን የያዝነው ፕሮግራም አይደለ እንዴ? በእሷ ምክንያትማ የምንሄድበት ቦታ ላይ አንሰርዘው። አይ እኔም ትንሽ አመል ስላደረገኝ ለነገ እናድርገው። ደግሞ እስከ ነገ እሷም ሀሳቧን ልትቀይር ትችላለች። ምን ነው? ምን ሆንሽ? አይ ብዙም አይደለም። በቃ ተመለስ፣ እኔ ልሂድ።